2026 የቴክኖሎጂ ዓለም ትልቅ ለውጥ እያስተናገደ ነው ያለው። ኦፕን ኤአይ ዊንድሰርፍን በ3 ቢሊዮን ዶላር ለመግዛት ሞክሮ ነበር። ነገር ግን ማይክሮሶፍት መንገዱን ዘጋበት። በመጨረሻም ጉግል ዋና የዊንድሰርፍ መሐንዲሶችን በ2.4 ቢሊዮን ዶላር ሪቨርስ ኢንኩዌሪ በሚባል ዘዴ ወደ ራሱ ጠቅልሏቸዋል። እና ይህ ለምን ግድ ይለናል? ምክንያቱም እነዚህ አይዲ አሁን የኮድ መጻፊያ ብቻ አይደሉም። በሚቀጥሉት 10 ዓመታት ሶፍትዌር እንዴት እንደሚሰራ የሚወስኑ የቴክኖሎጂ የጦር ሜዳዎች ናቸው። ዛሬ ለባለሙያው የሚመጥነው የትኛው አይዲ እንደሆነ አብረን እናያለን። አንጋፋው ከርሰር፣ ሁለገቡ ዊንድሰርፍ ወይስ አዲሱና በእቅድ የሚመራው ኪሮ? እስከ መጨረሻው አብራችሁን ቆዩ። ከርሰር አሁንም ድረስ የኢንዱስትሪው ቀዳሚ ምርጫ ነው። ፍልስፍናው ኤአይ ፈርስት የሚል ነው። እሱም ከቪዥዋል ስቱዲዮ ጋር ስለሚመሳሰል ለመላመድ በጣም ቀላል ነው። ዋና ጥቅሞቹ በአንድ ጊዜ በርካታ ፋይሎች ላይ ኮድ መጻፍና ማስተካከል ይችላል። ዲባጊንግ ሞድ ወይም ደግሞ ስህተት ሲፈጠር ዝም ብሎ አያየውም። የኮዱን ሂደት ወይም ደግሞ ረንታይም ዳታ በማየት ትክክለኛ መፍትሄ ያቀርባል። እና ይህ ከርሰር ለማን ይበጃል? ፈጣን ስራ ለሚሰሩ የስታርታፕ መስራቾች እና ለብቻቸውን የሚሰሩ ወይም ደግሞ ሶሎ ዲቭ ስለሚባሉት ምርጥ ነው። ክፍያው በወር $20 ሲሆን ሲታይ ትልቅ ሊመስል ይችላል። ነገር ግን ስራውን እስከ መጨረሻው ድረስ በአስተማማኝ ሁኔታ ይጨርሰዋል። ዊንድሰርፍ በአሁኑ ወቅት በኮግኒሽን የሚመራ ነው። ፍልስፍናው አምቢየንት ኢንቴሊጀንት ይባላል። እርሱም የትኛው ፋይል አስፈላጊ እንደሆነ ሳትነግሩት ራሱ ሙሉ የኮዲንግ ኮንቴክስት ይረዳል። ልዩ ችሎታው በ2025 መጨረሻ ላይ በተጨመረው አፕዴት በተለያዩ የጊት ብራንች ላይ የተለያዩ ስራዎችን በአንድ ጊዜ መስራት ይችላል። ያው ይህ ማለት ደግሞ ልክ የጁኒየር ዴቨሎፐር ቡድን እንዳላችሁ ታስቡታላችሁ። እና ይህ ለማን ይበጃል? ውስብስብ እና ትልቅ ፕሮጀክት ለሚሰሩ ድርጅቶች በተለይም ልክ እንደ ሴኩሪቲ ኮምፕላያንስ ትኩረት ይሰጣል። እና በስተመጨረሻ ኪሮ ኮድ ከመጻፉ በፊት መጀመሪያ ያስባል። ኪሮ ከሌሎች የሚለየው በመጀመሪያ አስብ ከዛን ስራ የሚለው መርሆ ነው። ይህ ደግሞ በምህንድስና ዓለም ላይ ያሉ ሰዎች በጣም ይረዱታል። እንደውም ምን አባባል አለ መሰላችሁ? 10 ለካ አንድ ቁረጥ የሚባል ነገር አለ። እና ፍልስፍናው ስፔስ ድራይቭን ወርክ ፍሎ ነው። ይህ ደግሞ አንድን ነገር እንዲሰራ ስታዙት ቀጥታ ወደ ኮድ አይገባም። መጀመሪያ ዝርዝር መመሪያ ወይም ደግሞ ስፔሲፊኬሽን ያዘጋጃል። ሂደቱ እናንተ እቅዱን ካጸደቃችሁለት ብቻ ነው ኮድን መጻፍ የሚጀምረው። ይህም ስህተት እንዳይሰራ ወይም ደግሞ የስህተት መጠንን ይቀንሰዋል ማለት ነው። እና ይህ ለማን ይበጃል የሚለውን ስንመለከት ባኪንድ ላይ ለሚሰሩ ሰዎች በጣም ያገለግላል። ምክንያቱም ስህተት የመስራት እድሉ በጣም ጠባብ ስለሆነ። የቱ ይሻላል የሚለውን ስንመለከት እዚህ ቴብል ላይ ባስቀመጥኩላችሁ ልክ መሰረት ጥንካሬ፣ ለምንና ዋጋቸውን የሚለውን ነው። ከርሰርን መጀመሪያ ላይ በምንመለከትበት ሰዓት ላይ ጥንካሬው ፍጥነት ነው። ለምን ያገለግላል የሚለውን ስንመለከት ደግሞ ስታርታፕ መስራቾች፣ ዋጋው ደግሞ በወር $20 ነው። ዊንድሰርፍን በምንመለከትበት ሰዓት ፕሮጀክቱን የመረዳት አቅም አለው ጥንካሬው። እና ደግሞ ለማን ያገለግላል የሚለው ደግሞ ለትላልቅ ቡድኖች በጣም አሪፍ ነው ዊንድሰርፍ። ዋጋው ደግሞ በወር $15 እስከ $20 ነው። ኪሮን በምንመለከትበት ሰዓት ላይ የጥራት እቅድ አለው። እና ደግሞ ለማን ያገለግላል በሚለው ላይ ደግሞ ለባኪንድ ባለሙያዎች በጣም አሪፍ ነው። ክፍያው ደግሞ በወር $20 አካባቢ ነው። እንግዲህ ምርጫው የእናንተ ነው። ፈጣን ስራ እና የቆየ ልምድ ከፈለጋችሁ ከርሰርን ይጠቀሙ። ኤአይ ራሱ ፕሮጀክቱን ተረድቶ እንዲያግዛችሁ ከፈለጋችሁ ዊንድሰርፍን ተጠቀሙ። በመጀመሪያ እቅድ አውጥቶ በእቅድ እንዲሰራላችሁ ከፈለጋችሁ ደግሞ ኪሮን ተጠቀሙ። የእነዚህ መሳሪያዎች ፉክክር አሁንም አላበቃም። እናንተ የትኛውን እንደምትጠቀሙ በኮሜንት ላይ አስቀምጡልኝ። እንደዚህ አይነት የቴክኖሎጂ መረጃዎችን ለማግኘት ቻናሉን ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።